ለእናቴ ላኩልኝ። ይኸው ምንም ያህል ድስት ነው እኛ ቤት የሚሰራው። የቀረው ግን ሩብ ነው፣ ሩብ ዶሮ። አላ የሆነ ሰውማ መጥቷል እዚህ ቤት። ብቻሽንማ አይደለም እንንገባደድሽው። ኧረ ብቻዬን ነው። ብቻሽን የበላሽው? እስቲ እግዚአብሔር እምበይ ማታ ምን ያህል ቻርቦይ ነው ይመስለኝ። ጥፍሬውን ላቁስሽ አልፈልግም። ያንቺንም ጉርሻ አልፈልግም። ቆዳ እኮ ነው የምበላው ሳምሪ። አራዳ እኮ ትንሽ ጭሚያ አልሰጥሽም። ሰው እንዴት ራሱን በዚህ ልክ ይወዳል? መድኃኒዓለም ሄሎ ይጠራች ነው። ግድ የለም አጠራኝም። ሳምሪ ግን ረፊ ሳምሪ ረፊ ይጠራች ነው። አልጠራኝም። የእናቴ ምግብ እንዴት ልዋጠው? ትልቅ ቆዳ እንዴት ልዋጠው? እንዴት እዛ ከርሞ መጥቶ ሰው አይወጣለትም እንዴ ምግብ? እሷ ደግሞ ቅቤውን አምዝታ በየሱስ ኧረ ጉድ! እንዴት ነው የሚበላኝ ነገር? ሽንት ማማ ሳምሪ ፊሎ ግድ የለሽ ያሉ እነሱ እዩልኝ ባያቸውና ሂጂና አናግራት። ፊሎ ሂጂና አናግራት። አናግራት እዩልኝ ባያቸው። ምን ሳምሪ አይደል ማለት ነው። አጠፋሽው እንትኑን ቪዲዮ ሂጂና አውሪያት። አባቢያት ሀራሆ እንዴ ቁጭ አድርጌ ትሄዳል። ወይኔ አታምኛቸው ማለት ነው። ጉድ ልብስሽ እንዳይነካብሽ እንዳይነካብሽ። አሁን በልብስ ቤት ምን አደርጋለሁ? ቁጭ አልሆነ ሂጂ ልብስሽን ቀይሪ። ግድ የለም የልጄ ልደት ግድ የለም ወይ ማቂጥ ነው የሚነካው። እንዴት ልብላስ? ሳምሪ ፕሊስ ግድ የለሽም። ቅባት እንዳይመስላችሁ። እዛው ከርማ እኮ ነው የመጣችሁ። ከርማ እግዚአብሔርን የዶሮ ግን እናቴ መጥቶ ካልወሰደው